ሰላም እንኳን ወደ ኢትዮ ቴክ አካዳሚ በደህና መጣችሁ። ይህ የኤአይ ሲሪሳችን ሁለተኛ ቪዲዮ ነው። ባለፈው ሳምንት ኤአይ ምን እንደሆነ ተምረን ነበረ። ዛሬ ቻት ጂፒቲን በተግባር እንዴት እንደምንጠቀም እንመለከታለን። ይህ ቪዲዮ ለቢጊነር የተዘጋጀ ነው፣ ግን ቻት ጂፒቲን ቀደም ብላችሁ የምታቆም ከሆነ የማታውቁትን ነገር ታገኙበታላችሁ። ዛሬ ቻት ጂፒቲ ምን እንደሆነ እንዴት እንደሚሰራ ሳይን አፕ እንዴት እንደምናደርግ ጥሩ ፕሮምፕት እንዴት እንደምንጽፍ እነዚህ መሰረታዊ የቻት ጂፒቲ ናቸው ማለት ነው። ከዚያ 5 ተግባራዊ ምሳሌዎች እንመለከታለን። ሃሉሲኔሽን የሚባል ፕሮብሌም አለ፣ ያንን እንመለከታለን። ስለ ፕራይቬሲ እና በመጨረሻም ቻት ጂፒቲን ብቻ ሳይሆን ሌሎች የኤአይ ቱሎችንም እንዳሉም እናያለን ማለት ነው። ኦኬ ሶ ዋት ኢዝ ቻት ጂፒቲ የሚለውን እንያሁን። ሶ የመጀመሪያው ክፍል ቻት ጂፒቲ ምን እንደሆነ ነው የምናየው። አብዛኞቻችን ስለ ቻት ጂፒቲ ሰምተናል ወይ ደግሞ ብዙዎች ተጠቅመውበታል፣ ግን በትክክል ምን እንደሆነ ጥቂቶች ብቻ ናቸው የሚያውቁት እና ዛሬ በዝርዝር ለመመልከት እንሞክራለን። ቻት ጂፒቲ በቀላል አገላለጽ ሰዎች በተለመደ ቋንቋ ወይንም በሂውማን ኮሚኒኬሽን የሚጠይቁት ራሱ መልሶ መልስ የሚሰጥ የኤአይ ቻት ቦት ነው። የተሰራው በኦፕን ኤአይ በሚባል የአሜሪካን ኩባንያ ነው። ጂፒቲ የሚሉት 3 ፊደላት ጀነሬቲቭ፣ ፕሪትሬንድ ኤንድ ትራንስፎርመር ናቸው። ጀነሬቲቭ ማለት አዲስ ጽሁፍ ወይም ደግሞ አዲስ ኮንቴንት ይፈጥራል። ፕሪትሬንድ ቀደም ብሎ ብዙ ጽሁፎች በብዙ ዴታ ትሬንድ ሆኗል ወይ ሰልጥኗል። ስለዛ ፕሪትሬንድ ነው፣ ፒ ያንን ነው ስታንድ የምታደርገው። ትራንስፎርመር የኤአይ ዋነኛ መዋቅር ወይንም ደግሞ የኤአይ አርኪቴክቸር ነው ማለት ነው። ቻት ጂፒቲ ላውንች የተደረገው በኖቬምበር 22 ነው 2022 ነው በኦፕን ኤአይ። በዛን ሲኢኦ ሳም አልማን ነው። አሁንም ያኔ ላውንች ሲደረግ ያው ብዙ ኮንትሮቨርሻል ሲኢኦ የሚባል ነው ሳም አልትመን። ዘ ኒው ጀነሬሽን ኦፍ ስቲቭ ጆብስም ይባል ነበር ነው፣ ግን ብዙ እንትን ይባላል ላይክ ኮንትሮቨርሻል ነው። ሰፖርተርም አለው፣ በዛው ልክ ደግሞ የሚተቹትም በጣም ብዙ ናቸው። ሶ ኦፕን ኤአይ መጀመሪያ ላይክ አዝ ነን ፕሮፊት ነው ሬጅስተር ያደረገው። ምክንያቱም ደግሞ አስ ስታርታፕ ካምፓኒ ያን የሚያስፈልገውን ገንዘብ አፎርድ ማድረግ ስለማይችሉ ያኔ የጀመሩ ሰዎች ብዙ ቴክ ካምፓኒዎች ፈንድ ያደርጋሉ ማለት ነው። ከዛ ውስጥ ማይክሮሶፍት አንዱ ነው። በጣም ብዙ ኢንቨስት የሚያደርገው ማይክሮሶፍት ነበረ። በሳምንት ወደ 200 ሚሊዮን በላይ ተጠቃሚ አለው። በጣም በፍጥነት እያደገ ያለ ኮንሱመር አፕ ነው ቻት ጂፒቲ ማለት ነው። ሌላ አጭር ስለ ቻት ጂፒቲ ስቶሪ። ኦፕን ኤአይ የተመሰረተው በ2015 ነው። ጀስት የሪሰርች ካምፓኒ ነበር በዛን ጊዜ ሲመሰረት። ላይክ ሳም አልትመን ነበር፣ ኤለን ማስክ እንደ ሌላ ሪሰርች ላብ ፎከስድ የሆነ and how ኤአይን ሴፍሊ ዩዝ ይደረጋል የሚል የሪሰርች ላብ ነበር ማለት ነው። ሶ ከዛ በ2017 ጂፒቲ የሚለው ላይ ፒ ትራንስፎርመር በጉግል ሪሰርቸር ፐብሊሽ ተደረገ ማለት ነው። ትራንስፎርመር ዘ ሞደርን ኤልኤልኤም ወይም ላርጅ ላንጉዌጅ ሞዴል አርኪቴክቸር ነው ማለት ነው። በ2000 ጂፒቲ 3 ሪሊዝድ ተደረገ። ዘ ፈርስት ሞደርን ዛት ኩድ ራይት ኮንቪንሲንግሊ አቬይላብል ኦንሊ ቪያ ኤፒአይ እና በ2020 ነው ጂፒቲ 3 ሪሊዝድ የተደረገው። በ2022 ቻት ጂፒቲ ላውንችስ
ፍሪ ፐብሊክ ኢንተርፌስ ላውንች ከተደረገ በአንድ ሳምንት ውስጥ ወደ 1 ሚሊዮን ዩዘርስ ነበር ሰብስክራይብ ያደረገው እና በጣም ብዙ ነበር ማለት ነው። በ2023 GPT-4 ሪሊዝ ተደረገ። በጣም ስማርተር የሆነ ነው ከGPT-3 ጋር ሲወዳደር። ምን አካተተ ማለት ነው? GPT-4 ላይክ ኢሜጅን የመሳሰሉትን ነገሮችን GPT-4 ዜሮ እና ቮይስን አካቷል ማለት ነው። አሁን ያለው ላይክ በ2025 እስከ 2026 ሪዝኒንግ አይነት ነገር ሞዴል ፕላስ ደግሞ ኤጀንትስ አውቶኖመስሊ ኤክስኪዩት የሚያደርግ አካቷል ማለት ነው። ኦኬ እንቀጥል። ሃው ቻትጂፒቲ አክቹዋሊ ወርክስ ቻትጂፒቲ እንዴት እንደሚሰራ ደግሞ እንቀጣይ። ለምሳሌ ቴክስት እንጽፍለትና ቴክስት ይመልሳል፣ ወይ ደግሞ ባንች ኦፍ ቴክስት ጽፈን ከዛ ሰመራይዝ አድርግ ስንለው ሰመራይዝ ያደርጋል። ኢሜጅ ጀነሬት አድርግ ስንለው ኢሜጅ ጀነሬት ያደርጋል። ቮይስም ይቀበላል፣ በቮይስ ኮሚኒኬት ያደርጋል። ሶ ሎት ኦፍ ካፓሲቲ ያለው አሁን እና ያን እንዴት ነው የሚያደርገው የሚለውን እንይ እስቲ። ሶ ቻትጂፒቲ ቃላቶች ሂውማን ላንጉዌጅ የምናወራውን ጀስት በዛ አይደለም ኮሚኒኬት የሚያደርገው። there is a bridge between machines and humans called LLM አለ። ሶ ምንድነው ቶክን የሚባል ነው ኢንተርፕሬት አንደርስታንድ የሚያደርገው ማለት ነው። ቶክን ማለት ቃላቶችን just in terms of numbers ተቀይረው እነኛን ነው የሚረዳው። ግን ቻትጂፒቲ ለምሳሌ the skies ብንል the skies at human like communicate ስናደርግ ምን ሊሆን ይችላል? the skies እንጀራ አይሆንም። the skies pizza አይሆንም። so the skies blue ሊሆን ይችላል። the skies cloud, the skies dark እንደዚህ ሊሆን ይችላል አይደል? ሴንስ የሚሰጠው so ቻትጂፒቲ ኦር ሞዴሉ ማለት ነው ላርጅ ላንጉዌጅ ሞዴል ቻትጂፒቲ የተለያዩ ቡኮችን የተለያዩ ዌብሳይት አርቲክል ኮድ ለርን አድርጓል። ግራመር ለርን አድርጓል። ፋክትስ ለርን አድርጓል። ራይቲንግ ስታይል፣ ሪዝኒንግ ፓተርንስ፣ ኮዲንግ ስትራክቸር ለርን አድርጓል። ሶ ስቶር አደርግም ላይክ ዴታቤዝ ጀስት ለዚህ መልስ ይሄ ለዚህ መልስ ይሄ ለዚህ መልስ ይሄ ተብሎ ስቶር አደርግም። ምንድን ነው የሚያደርገው? ፕሪዲክት ነው የሚያደርገው። ሶ እና ስቶር የሚያደርገው ምንድነው? ፓተርን ስቶር ያደርጋል። ሪሌሽንሺፕ ቢትዊን ወርድስ ያሉትን ስቶር ያደርጋል። እና ሌላ ደግሞ ፕሮባቢሊቲ ነው ስቶር የሚያደርግ። ለምሳሌ ዘ ስካይዝ ብለን ስንል ብሉ የሚለው ፕሮባቢሊቲ በቻትጂፒቲ ጀስት ስቶርድ ሆኗል። የሆነ ፐርሰንት ኦፍ ፕሮባቢሊቲ አለ ማለት። ለምሳሌ ግሪን ዘ ሎወስት ሊሆን ይችላል፣ ፒዛ ዜሮ ፕሮባቢሊቲ ሊሆን ይችላል ማለት ነው። ሶ እንዴት ነው ስማርት የሚሆነው ካለን ምክንያቱም ቋንቋ ላንጉዌጅ ፓተርን አለው አይደለ? ሶ ላንጉዌጅ ምን አለው? ፓተርን አለው። ስለምን የእውቀት ፓተርን አለው፣ የላንጉዌጅ ፓተርን አለው፣ የሎጂክ ፓተርን አለው፣ የኢሞሽን ፓተርን አለው፣ የኮሚኒኬሽን ፓተርን አለው። ስለዚህ ከነኝን ለርን አድርጓል ማለት ነው። ቅድም ፓተርን ስቶር ስለሚያደርግ ማለት ነው። ስለዚህ በዛ ምክንያት ቀጣዩን ፕሪዲክት በማድረግ ነው ማለት ነው ለኛ መልሱን የሚሰጠን። ሶ ዘ ፕሪዲክሽን ነው እንጂ የሆነ ቦታ ስቶር ተደርጎ አይደለም ቻትጂፒቲ የሚሰጠን ማለት ነው። ሶ እና ቻትጂፒቲ በትሪሊዮኖች የሚቆጠሩ ምሳሌ ላይ ይመራል ማለት ነው ለርን አድርጎ። ሶ ይሄ ቀላል ለመተንበይ ዓላማ በትልቅ መጠን በጣም ውስብስብ ችሎታውን ያስገኛል። ኮድ መጻፍ፣ ችግር መፍታት፣ ሀሳቦችን ማቅረብ፣ ይህን ሁሉ ማንም ሰው አልጠበቀውም ነበር ማለት ነው። ሶ ብዙ ሰዎች ቻትጂፒቲ ቃላት ብቻ ነው የሚተነበየው ይላሉ። ላይክ ኔክስት ወርድ ነው ፕሪዲክት የሚያደርገው ላይክ ዘ ስካይዝ ብሉ እንዳልነው ማለት ነው። ለምሳሌ ብዙ መጽሐፍ ላይ አበበ በሶ በላ ቢባል አበበ ተብሎ ቀጣዩን በሶ በላን ፕሪዲክት ያደርጋል ማለት ነው። አሁን ለምሳሌ ማንም ሰው አበሻ ከሆነ አበበ ሲባል በሶ በላ እንደሚለው ማለት ነው።
ሶ ይሄ ትክክል ነው። ወርድን ፕሪዲክት ያደርጋል፣ ግን ሙሉ እውነት አይደለም። በፊት ለምሳሌ ቻት ጂፒቲ 3 ላይ ሙሉ እውነት ነው፣ ግን ከዛ አሁን በተለይ 2025 2026 ላይ ሜንታል ሞዴል እየሆነ ነው። ከፕሪዲክሽንም ምክንያታዊነት የመሰለ ባህሪ አለው። ላይክ ፕሪዲክሽን ብቻ አይደለም አሁን ባለበት ማለት ነው። ግን ይሄም ከስልጠና ከትሬኒንግ የመጣ ነው ማለት ነው። ፕሪዲክሽን የሚገልጻቸው ነገሮች ኮንፊደንት ሚስቴክ፣ ሃሉሲኔሽን፣ ፕሮምፕት እና ሌሎች ናቸው። ሌላ ከፕሪዲክሽን ባለፈ ሌሎች ችሎታዎች ደግሞ አሉት። ሪዝኒንግ የማድረግ፣ ኮድ ራይቲንግ፣ አብስትራክሽን፣ ቱል ዩዝ እነኚህ የመሳሰሉት ሌላ ከፕሪዲክሽን ባለፈ ያለው ካፓቢሊቲ ነው ማለት ነው። ስለዚህ ቻት ጂፒቲ ከአውቶ ኮምፕሊት በላይ ነው ማለት ነው። ግን የሂውማን ቲንኪንግ ላይ በታች ነው፣ ወይንም እንዲህ አሁን በመካከል ያለ ነው። ስቲል እንደ ሂውማን ቲንኪንግ ወይም ደግሞ የሂውማን ኮግኒቲቭ ታስክ ላይ አልደረሰም። ሶ ሌላው ሶስት ቴክኒካል ኮንሰፕትስ አሉ ሁሉም ሰው ሊያውቀው የሚገባው ማለት ነው። የቴክኒካል ኮንሰፕቶች አሉ ሁሉም የቻት ጂፒቲ ተጠቃሚ ሊያውቀው የሚገባ ማለት ነው። እነኚህም ቶክን፣ ሚሞሪ እና ኮንቴክስት ዊንዶውስ ናቸው። ቶክን ማለት ቻት ጂፒቲ ቃላት አይረዳም፣ የሚረዳው ቶከንስ ነው። ለምሳሌ ቶከንስ ማለት ላይክ ቻንክ ኦፍ ቴክስት ወይም ደግሞ የቴክስት ቁራጭ ነው። ከዛ ውስጥ ሄሎ የሚለው ለምሳሌ አንድ ቶክን ነው። ቻት ጂፒቲ የሚለው 2 ቶክንስ ነው። 100 ወርዶች 130 ቶክንስ ናቸው። እና ለምሳሌ ዋጋው ሰብስክራይብ ስናደርግ የአንድ የቻት ቦት አፕሊኬሽን ፕራይሱ የሚወሰነው ስንት ቶክንስ በተጠቀምነው የቶክንስ ልክ ነው ማለት ነው። ስለዚህ ቶክንስ ነው ቻት ጂፒቲ አንደርስታንድ የሚያደርገው ማለት ነው። ሌላኛው ኮንቴክስት ዊንዶ ነው። ኮንቴክስት ዊንዶ ማለት በአንድ ጊዜ ምን ያህል መረጃ ሊይዝ እንደሚችል የሚገልጽ ነው። ለምሳሌ አንዴ ኮፒ አድርገን ፔስት ብናደርግ ወይ ብንጽፍ ለቻት ጂፒቲ ምን ያህል መጻፍ እንችላለን የሚለው ኮንቴክስት ዊንዶ ይባላል ማለት ነው። ሶ አሁን ባለው ዊዝ ሞደርን ሞዴሎች ላይ ከ128,000 ቶክን አካባቢ ይሄም ደግሞ ወደ 300 ገጽ ፔጅ አካባቢ መያዝ ይችላል ማለት ነው። ሌላኛው ሚሞሪ ነው። ቻት ጂፒቲ በተለመደ መንገድ በተለያዩ ቻትስ መካከል አያስታውስም። ለምሳሌ 2 አይነት ቻት ቢኖረን አያስታውስም፣ ግን እንዲያስታውስ የሚሞሪ ፊቸር በሴቲንግ ውስጥ ኦን ማድረግ ይኖርብናል ማለት ነው። እንደዛ ካደረገን ይሰራል። ሌላ ግን ለምሳሌ ክሎድ ይሄ ፊቸር ራሱ የለውም። አንደኛው ከሌላው አያስታውስም። የክሎድ አንደኛው ችግር ማለት ነው። the first time የሚለውን ላይክ ላይቭ ዴሞ እናያለን። ወደ 3 ስቴፖች አሉ። መጀመሪያ ቻት ዶት ኦፕን ኤአይ ዶት ኮም የሚል ዌብሳይት ብሮዘር ላይ እንጽፋለን። ከዛ ኮንቲኒው ዊዝ ጉግል እንላለን። ቬሪፋይ እናደርጋለን። በስልክ ላይ ቬሪፊኬሽን ኮድ ይመጣልናል። ከዛ እናስገባለን። ይህንን በፕራክቲካል እናየዋለን። ሶ ኦኬ፣ መጀመሪያ ብሮዛችን ላይ ቻት ዶት ኦፕን ኤአይ ዶት ኮም ብለን እንጽፋለን። ዘን እንደዚህ አይነት ፔጅ ይመጣልናል ማለት ነው። ሶ ከዛ ሎጊን ስንለው 3 ኦፕሽኖች አሉ። ኮንቲኒው ዊዝ ጉግል፣ ኮንቲኒው ዊዝ አፕል፣ ኮንቲኒው ዊዝ ፎን ይላል። ከዚህ ውስጥ ባለን አካውንት መጠቀም እንችላለን፣ ግን ዘ ሲምፕለስት ዋን ኢዝ ኮንቲኒው ዊዝ ጉግል ብንለው የተሻለ ነው። ሶ ዘን ጉግል አካውንታችን እዚህ ጋር ይመጣል። ካለን የጉግል አካውንት ላይ በምንፈልገው ለምሳሌ በዚህ እና ጉግል ዊል አለው ኦፕን ቱ አክሰስ ዚስ ኢንፎ አባውት ዩ ብሎ ይለኛል። ኮንቲኒው ለዋለው።
ሶ አሁን ቻት ጂፒቲ ከፈተ ማለት ነው። እዚህ ጋር ፍሪ ይላል። ፍሪ አካውንት ነው ያለኝ። ዘን እዚህ ጋር የፈለኩትን ጥያቄ መጠየቅ እችላለሁ ማለት ነው። በጉግል ሜቢ ቬሪፊኬሽን ሊጠይቃችሁ ይችላል። ቬሪፊኬሽን በስልክ ከጠየቀ ስልክ ማስገባት፣ ምናልባት እንደ አለንበት ሀገር ቬሪፊኬሽኑ ሊላይ ይችላል። ግን በስልክም በእንትንም ማድረግ እንችላለን ማለት ነው። ኦኬ ናው ፈርስት ፕሮምፕት እንጻፍ ቻት ጂፒቲ ላይ ሰው ኢንስትራክሽን የሆነ ጥያቄ እንጠይቀው እና እስቲ ምን አይነት መልስ ይሰጣል የሚለውን ማለት ነው። ጥያቄው ምንድነው? ሄሎ ካን ዩ ኢንትሮዲውስ ዩርሰልፍ ኢን 3 sentences ብለን እንጠይቀው። ቻት ጂፒቲ ሎጊን ሳናደርግም ይሰራል። ግን ሴቭ አደርግልንም ቻት ያደረግነውን ነገሮች እና ሎጊን አድርገን መጠቀሙ የተሻለ ነው። ሶ ለምሳሌ ሄሎ ካን ዩ ኢንትሮዲውስ ዩርሰልፍ ኢን 3 sentences ቢል ጠይቅና መልሱ እንየው። Hey, I'm ChatGPT, an assistant created by OpenAI to help with question writing, code, research, planning, creative work. I can explain complex topics, brainstorm ideas, summarize information, እንደዚህ also adapt to your style and the goals. Whether you want to keep answer detail questions. ስለዚህ በእንደዚህ አይነት መልኩ ነው ኢንትሮዲውስ ያደረገው ማለት ነው። አሁን ይሄ ቴክስቱ ምንድነው የሚባለው? ስትሪምስ ነው የሚባለው። በወርድ እንትን የሚለው ስትሪም ይባላል። ሪስፖንሱ ኮንቨርሴሽናል ነው። ላይክ ሳማን ስጠይቀው ሪስፖንድ ሲያደርግ ማለት ነው። ሌላ ኮንስትሬንትን ይጠቀማል። 3 sentences ከተባለ 3 sentences ነው። ተመልሰን እንወስድ ሴንቴንስሱን ለምሳሌ ሄይ አያም እዚህ ድረስ አንድ ሴንቴንስስ አይ ካን ምናምን ብሎ እስከ ሰብጀክት 2 sentences እስከ ኮንቨርሴሽናል እስከሚለው 3 sentences ነው ማለት ነው ኢንትሮዲውስ ያደረገው። ኦኬ ጉድ ፕሮምፕት እንዴት ነው የምንጽፈው? አንድ ቻት ጂፒቲን የሚጠቀም ሰው ይሄን ማወቅ ስለ ጉድ ፕሮምፕት፣ ጉድ እና ባድ ፕሮምፕት አለ። ጉድ ፕሮምፕት ከጻፋችሁለት የተሻለ ሪስፖንስ ይሰጣል። ባድ ከሆነ ደግሞ ያው ሪቨርስ ነው የሚሆነው ማለት ነው። ስለዚህ ዘ ፕሮምፕት ፎርሙላ ዛት ኦልዌይስ ወርክስ አለ። የፕሮምፕት ፎርሙላ ይሄ ነው። አክሽን፣ ቶፒክ፣ ኮንቴክስት ያስፈልገዋል። ዘን ግሬት ሪስፖንስ ይሰጠናል። አክሽን ማለት ዋት ዱ ዩ ዋንት ቱ ዱ፣ ምን መስራት እንደምንፈልግ ዘን እንትን ማለት አለብን፣ መግለጽ አለብን በፕሮምፕታችን ላይ ማለት ነው። ሁለተኛው ቶፒክ ነው። አባት ዋት ቶፒክ፣ አባት ዋት ሶብጀክት የሚለውን ነገር ማካተት አለብን። ለምሳሌ አን ኢሜል ቱ ማይ ቦስ ዛትስ ቶፒክ ራይት። ኤ ፓይተን ሉፕ፣ ኤ ፍሬንች ሪቮሉሽን፣ ማይ ቢዝነስ ፕላን ስነ ቶፒክ ሰጥተ ነው ማለት ነው። ኦኬ ሰን ኮንቴክስት ደግሞ ያስፈልግ። ለምሳሌ 200 ወርድስ ልንለው እንችላለን። ፎር ቢግነር ኢን ቡሌት ፖይንተርስ እንደዚህ አይነት የሆነ ኮንስትሬንት የሆነ ነገር ኮንቴክስት ያስፈልገዋል ማለት ነው። ዘንድ ማሽን ነው አይደል? እንደዚህ አይነት ክሊር የሆነ ኢንስትራክሽን ስንሰጠው ለእኛ ሪስፖንሱን በትክክል ይሰጠናል ማለት ነው። ሶ እዚህ ጋር ዊክ ፕሮምፕት እና ስትሮንግ ፕሮምፕትን እንይ እስቲ። ለምሳሌ ራይት አን ኢሜል አልኩት። ምንድን ነው ራይት አን ኢሜል? በጣም ብዙ ነገር ይጎለዋል አይደል? ሶ ራይት አን ኢሜል ለማን ነው የሚባለው? ቶፒክ የለውም፣ ኮንቴክስት የለው። ሶ ግን እዚህ ጋር ለምሳሌ ስትሮንግ ኢሜል ጋር በመጻፍ ይሄንን ራይት ኤ ፖላይት ኢሜል ቱ ማይ ማናጀር ዳንኤል አስኪንግ ፎር ኔክስት ፍራይዴ ኦፍ ፎር ኤ ፋሚሊ ዌዲንግ አንደር 100 ወርድስ ኮንቴክስት ሰጠ ነው ማለት ነው። ፕሮፌሽናል በት ዋር ማለት ነው አልኩት። ይህ አሁን የተሟላ ነው። ቴክስት አለው፣ ቶፒክ አለው፣ ፎርሙላዎችን ሁሉንም አሟልቷል ማለት ነው። ኦኬ ሪዛልት ይሄ ነው። ጥሩ ያልሆነ ሪዛልት ነው የሚሰጠን ማለት ነው። ሶ 5 ሪል ዩዝ ኬስስ እናያለን። የመጀመሪያው ራይት ፕሮፌሽናል ኢሜል ቱ ስኮላርሺፕ ኮሚቴ I'm an Ethiopian student applying for a master program in computer science. Highlight my passion for AI and the tech education under 150 words ብዬ ለቻት ጂፒቲ ጽፍለታለሁ። ቻት ጂፒቲ እንዴት አንደርስታንድ እንደሚያደርገው እኔ አሁን ይሄ ምንድነው ማለት ነው?
እዚህ ጋር የተሟላ ነው። ፕሮፌሽናል ኢሜሪት ስኮላርሽፕ ብያለሁ። አይ አም አን ኢትዮጵያን ስቱደንት አፕላይንግ ፎር ማስተር ፕሮግራም 150 ብዬ ኮንቴክስት ሰጥቼዋለሁኝ። ሶ ምን አለ? ዲር ስኮላርሽፕ ኮሚቴ I hope this means I find you well. My name is this, and I am an Ethiopian student applying for a master program in the computer institution. I am deeply passionate about artificial intelligence. እንደዚህ ክሊር ከሰጠ ነው ጀስት ክሊር የሆነ ሪስፖንስ ይሰጠናል ማለት። ፎሎ አፕ እንስጠው ደግሞ እስቲ ሜክ ኢት ዋርም እንበለው። ሜክ ኢት ዋርም ቴንክ ዩ ቬሪ ማች። ኦኬ ልዩነቱ ምንድን ነው? ለምሳሌ ቴንክ ዩ ፎር ኮንሲደሪንግ ቴንክ ዩ ቬሪ ማች ፎር ታይም ኤንድ ኮንሲደሬሽን አሻሽሎታል ማለት ነው። አድ ሴንቴንስ አባውት ማይ ቮለንቲር ወርክ አት ሎካል ስኩል። ይህን ደግሞ ኤክስፒሪየንስ አድናርግል። አይ ሆፕ this I'm writing technology artificial intelligence inspired as a volunteer at school I have supported the students ምናምን ብሎ ጨመረበት ማለት ነው። ወደ አማሪክ ትራንስሌት እንበለው አሁን ደግሞ ማለት ነው። now translate to አምሃሪክ የስኮላርሺፕ ማመልከቻ ለማስተርስ ፕሮግራም በኮምፒውተር ሳይንስ ውድ የስኮላርሺፕ ኮሚቴ አባላት እንዴት እንደምትገኙ ተስፋ አደርጋለሁ። ያው የአማርኛ እንትኑ ትራንስሌሽን ይቀረዋል ይመስለኛል፣ ብዙ አይደለም። ይሄኛው ኖርማሊ ዘ ሎስት ቨርሽን ነው። ሶ ሌሎቹ ግን የተሻሉ ለምሳሌ በፕላኑ ፍሪ ያልሆነው ሞር አንደርስታንድ ያደርጋል። ኦኬ ሁለተኛው ኬዝ ምንድነው? ሳምራይዝ ሎንግ ዶክመንቴሽን ሳምራይዝ ብናደርግ እንዴት እንጽፋለን ማለት ነው። እስቲ ለምሳሌ ቢቢሲ ኒውስ ብለን እንጻፍና ቢቢሲ ኒውስ ሶ ይሄንን ሳምራይዝ እንዲያደርግልኝ ለቻትጂፒቲ ልስጠው እስቲ። ሶ እዚህ ጋር ልምጣና ምን አልኩት? summarize this new article in 5 bullet pointers focus on the main factors and what it means for Ethiopia ምናምን ብዬ ስለ ፊል ፎደን ቢቢሲ ላይ ያየሁትን ማለት ነው። ለምሳሌ ስለሆነ እንጠይቀው እንደዚህ ሰመራይዝ ያደርግልናል ማለት ነው። ፊል ፎደን was lived in England ምናምን ብሎ እንደዚህ ይገልጽልናል። ሶስተኛ ትራንስሌሽን ቢትዊን ላንጉዌጅ ነው። ትራንስሌት ከአንድ ላንጉዌጅ ወደ ሌላ ማድረግ ይችላል። አሁን ደግሞ ይህንኑ ከቢቢሲ ላይ የወሰድኩትን ትራንስሌት ዚስ አማሪክ ቴክስት ኢንቱ ፎርማል እንግሊሽ ኪፕ ዘ ሚኒንግ ኤግዛክት በት ሜክ ኢት ሳውንድስ ፕሮፌሽናል አልኩት። ዘንን የውስጥ ቴክስት ዩ ላይክ ትራንስሌት ኤንድ አይ ዊል ትራንስሌት ኢት ኢን ፎርማል ፕሮፌሽናል እንግሊሽ አለ ማለት ነው። ለምሳሌ ይህን ቲክፋ ላይ ዝም ብዬ ይህንን ላምጣውና ኮፒ ልበለው። ኦኬ ከዛ ለቻት ጂፒቲ ልስጣት ምን ብዬ እዚህ ጋር ጻፋውና ትራንስሌት ኢንቱ ምናምን የሚለውን ኮፒ ላድርገው ምን ያደርጋል? እንደዚህ ያደርገው ማለት ነው። prosecutors working in Southwest Ethiopia region state have warned that they may launch a strike action. The prosecutors stated that they oppose the salary benefit ምናምን የሚል ትራንስሌት ያደርገዋል ማለት ነው። ኦኬ ሌላኛው ለርኒንግ ዲፊካልት ኮንሰፕትስ እንዴት እንደሚያደርግ እኔ እስቲ ኦኬ እንደ ቢል ጠይቀው explain SQL join to me like I am 12 years old. Use a real world example like school with the students in the classroom. Avoid technical jargon because I am 12 years old now. Okay. Imagine a school where you have two separate notebooks. One notebook has a list of students. Another notebook has a list of classrooms. So matching students to their room inner join ተጠቀማለ all students even. Okay, thank you. All students even without classroom left join. All classroom even empty right join. እንደዚህ ያድርጉ። በጣም ኢዚ አድርጎ ለ12ኛ አመት ልጅ ማለት ነው። ይሄንን ለምሳሌ በሃይ ስኩል explain for high school student ብለው ሞር ከበድ አድርጎ ይገልጸዋል ማለት ነው። ያ ስቱደንት ዴታ ስቱደንት አይዲ እንደቀደሙ ላይክ አቅሎ ለመግለጽ አልሞከረም ማለት ነው።
ግን እስኪ የተለያዩ አማራጮችን እንስተው። አምስተኛ ብሮንስቶርሚንግ አይዲያስ እሴንን ዴሞንስ ጊሚቴን እንደዚህ ብለን መጠየቅ እንችላለን ማለት ነው። ጊሚቴን marketing ideas for a small coffee shop in Addis Ababa. Mix online and offline ideas. Low budget target young professionals. Low budget work friendly coffee house. Prompt morning or afternoon hours as mini co-working space. Online on Instagram reels of daily life. Official break discount. Customer photo wall. Referral coffee. የመሳሰሉትን ይዘረዝራል ማለት ነው። ለእንደዚህ አይነት ፐርፐስ እንግዲህ መጠቀም እንችላለን። ሌላ ለምሳሌ ኮምባይን አይዲያ 3 and 7 into 1 week campaign give me a day by day plan 7 የዋትስአፕ ብሮድካስት እና 3 ነው። ይህንን ኮምባይን ያደርግና ሲኒው ምን እንደሚሰጥ very simple office break discount WhatsApp broadcast updates goal bring young professional during weekdays ብሎ እንደዚህ በጣም በዲቴይል ይሰጠናል ማለት ነው። ኦኬ አሁን ደግሞ ስለ ሃሉሲኔሽን ፕሮብሌም እንመልከት። ሃሉሲኔሽን አሁን ደግሞ ስለ ሃሉሲኔሽን ፕሮብሌም እንመልከት። ሃሉሲኔሽን አይ ዶንት ኖ ሰዎች ሃሉሲኔት ያደርጋሉ አይደለ? ለምሳሌ ትክክል ያልሆነውን ነገር አይምሯቸው ትክክል እንደሆነ አድርገው እርግጠኛ የሚሆኑበት ነገር አለ። ወደ ቅዠት አይነት ነገር ቅዠታውን ሪል ይመስላል አይደል? ግን በእውኑ ዓለም ራሱ አንዳንድ ነገር ላይክ እንደዚህ የሜንታል ፕሮብሌም ችግር ያለባቸው ሊሆን ይችላሉ። አንዳንዴ በእውነተኛም ትክክለኛ ምንም አይነት ችግር የሌለበት ሰውም ሃሉሲኔት ያደርጋል። ኤአይም እንደዛ ነው። ሃሉሲኔሽን ይባላል። እንደዚህ ሮንግ ሪስፖንስ ሲሰጠን ማለት የኛ ኤክስፔክቴሽን አለ፣ ታርጌት አለ፣ ግን ሮንግ አውትፑት ሲሰጠን ያ ሃሉሲኔሽን ይባላል ማለት ነው። ለምሳሌ ገና የሚውልበትን ቀን እናውቃለን፣ ግን እሱ አሳልፎ 15 ቀን ምናምን ሪስፖንስ ሊያደርግ ይችላል። በጣም ሃሉሲኔት ያደርጋል እንደዚህ ማለት ነው። አንደኛው የኤአይ ፕሮብሌም እሱ ነው። የኤኒ ኤአይ ጀነሬቲቭ ኤአይ አፕሊኬሽን የዚህ አይነት ሃሉሲኔሽን ፕሮብሌም አለባቸው። ቤተር እየሆኑ መጥተዋል፣ ግን ስቲል አለባቸው። ሃሉሲኔሽን የቻት ጂፒቲ ቢገስት ዊክነስ ነው። ኖት ኦንሊ ቻት ጂፒቲ በት ኤኒ ጀነሬቲቭ ኤአይ ፕሮብሌም ነው። ሃሉሲኔት በጣም ነው የሚያደርጉት። በተለይ ብዙ ስንጠቀም እናያለን ችግሩን ማለት ነው። ሶ ሃሉሲኔሽን ኢዝ ዌን ቻት ጂፒቲ ኮንፊደንትሊ ስቴትስ ሳምቲንግ ዛትስ ሮንግ። በእርግጠኝነት በሙሉ ልብነት በትክክል ያልሆነ ነገር ሲመልስ የሃሉሲኔሽን ይባላል። ፋክት እና ኮንፊደንስ ይለያያል አይደለም? ሶ ኔምስ፣ ዴትስ፣ ሶርስስ፣ ኢንቬንተር እንደዚህ አይነት ነገሮችን ቼክ ማድረግ ይኖርብናል። ኦኬ ቻት ጂፒቲ አውቆ የተሳሳተ መልስ አይሰጠንም እና ደግሞ የሆነ ነገር ሮንግ ነው ይሄ ትክክል ነው ብሎ ማቅ አሁን የሆነ አውትፑት ሲመልስ ለሱ ሁለቱም ትክክል ነው የሚመልሰው ኮንፊደንስሊ ነው፣ ግን ትሩዝ ላይሆን ይችላል ማለት ነው። ሶ ኢት ጀስት ፕሪዲክትስ ዋት አን አንሰር ሹድ ሳውንድ ላይክ። ሶ ኢት ፕሪዲክት ነው የሚያደርገው ዘ ኔክስት ቶከንስ ማለት ነው። ሶ ፕሪዲክት በሚያደርግበት ጊዜ ፕሮባቢሊቲ ነው። ያንን ፕሮባቢሊቲ ደግሞ ዜር ኢዝ አንሰርቴኒቲ። እነኛ ሰርቴኒቲዎች ናቸው ሃሉሲኔሽን የሚባሉት ማለት ነው። ኮመን ታይፕ ኦፍ ሃሉሲኔሽኖች አሉ። ቡክ እንዲህ መጽሐፍ የቡኩ ታይትል፣ ኦተሩ፣ የጥቅሶች የመሳሰሉት ነገሮች ላይ ይሳሳታል። ዩአርኤል አንዳንዴ የማይሰራ ዩአርኤል ይሰጣቸዋል። ዴት እና ፋክትስ በጣም ቼክ ማድረግ አለብን። እንደዚህ አይነት ኮንፊደንታል ስቴትስ ሮንግ ሂስቶሪካል ዴቶችን በኮንፊደንስ ይላል። ስታቲክስ፣ ባዮግራፊክ ዲቴይልስ እንደዚህ። ኮድ በጣም ነው ሃሉሲኔት የሚያደርገው። ተጠቅማችሁበት ኮድ ላይ ኮድ የሚባል አለ። እዛ ላይ ራሱ ካያችሁት በጣም ነው የሚሳሳተው። about people mix up facts about real people invents fake quotes እንደዚህ አይነት ነገር ያደርጋል ማለት ነው። ሶ እስቲ ቻት ጂፒቲ እንዴት ሃሉሲኔት እንደሚያደርግ በምሳሌ ለምሳሌ የተሳሳተ ስም ሰጠዋለሁ ማለት ነው። እሱን አድርገን እስቲ ሃሉሲኔት እንዴት እንደሚያደርግ እንፈትነው። ኦኬ ሶ
ሃሉሲኔሽን አሁን በ2026 ላይ በቻት ጂፒቲ ላይ በጣም ቀንሷል። ሬር ነው፣ የለም ማለት አይደለም፣ ግን ሬር ነው። በጣም ብዙ ነገሮች ጠይቄ ያለው ይህ ሃሉሲኔሽን እንዲያደርግ ላይክ በፊት የሚያደርጋቸውን በ2023 አሁን አያደርግም። ግን እንደዛም ሆነ አሁን ብዙ ነገር ስንጽፍ ስንሰራበት ሃሉሲኔት ያደርጋል። ዝም ብለን ጥያቄ ራንደምሊ ስንጠይቅ የማያውቀውን ራሱ አይ ዶንት ሪኮግናይዝ ዚስ ምናምን ይላል እና ይህም አንድ አድቫንስድ እየሆነ መምጣቱን ነው ወይ ደግሞ ሃሉሲኔሽኑን እየቀነሰ መምጣቱን ነው የሚያሳየው which is good ግን ስቲል ፕሮብሌም ሶ ሃሉሲኔሽን እንዴት ነው ዲፌንድ የምናደርገው እንዳይኖር ማለት ነው። እንደ ሃሉሲኔሽን እንዳይኖር ማድረግ አንችልም፣ ግን ያለውን ሃሉሲኔሽን ኢረሩን እኛ ስንጠቀም ሚኒማይዝ ማድረግ ይኖርብናል አይደል? ከዛ ውስጥ ኔም ቬሪፋይ ማድረግ ይኖርብናል፣ ዴትስን ቬሪፋይ ማድረግ ይኖርብናል፣ ነምበርን ቬሪፋይ ማድረግ ይኖርብናል፣ ዩአርኤሎችን ቼክ ማድረግ አለብን፣ ሶርሶችንም ቼክ ማድረግ አለብን። ሶ ከሚሞሪ ላይ ሳይሆን ሶርሱን ራሱ ቼክ ማድረግ አለብን ማለት ነው። አሁን ኢቨንት ላይ ለሆኑ ደግሞ ዌብ ሰርች መጠቀም እንደዚህ ዌብ ሰርቾች ላይ ብዙ ራሱ በእንትን ሳይሆን ከዴታቤዝ ላይ ስለሆነ ፑል የሚያደርገው ዳታውን ሞር ሰርቴኒቲ ይኖረዋል። ሶ ቻት ጂፒቲ ኮንፊደንስ ሆኖ ነው መልስ የሚመልሰው ትክክል የሚሆን እውነት። ሶ ኮንፊደንስ ማለት ያው ኤቪደንስ አይደለም በራሱ ማለት ነው፣ ወይ ትክክል ነው ማለት አይደለም። ስለዚህ ቼክ ማድረግ አለብን። ሌላ እንዲህ ፎር ሃይ ስቴክ ዲሲሽን ለሚያስፈልጋቸው ሂውማን ኢንተርቬንሽን ያስፈልጋል ወይ አናዛር። ለምሳሌ ሜዲካል ሀልፕ ተፈለግን፣ ሌጋል አድቫይዘር ከፈለግን፣ የፋይናንሻል አድቫይስ ከፈለግን ላይ ኳሊፋይድ የሆኑ ፐርሰኖችን ማማከር ይኖርብናል። ቻት ጂፒቲ ስታርቲንግ ፖይንት ሊሆን ይችላል፣ ግን ኖት ዘ ፋይናል አንሰር። ስለዚህ እንደዛ ማድረግ ይኖርብናል ማለት ነው። ሌላ ስለ ፕራይቬሲ እንደው ዋት ኔቨር ቱ ሼር ፎር ቻት ጂፒቲ ሼር ማድረግ የሌለብን ነገሮች አሉ በፍጹም ማለት ነው። ቢካዝ ራሱ ኦፕን ኤአይ እነኛ ሼር የምናደርጋቸውን ትሬን ለማድረግ ቻት ጂፒቲን ይጠቀምባቸዋል እና እንደዚህ ፕራይቬት የሆኑ ዴታዎችን የፐርሰናል ኢንፎርሜሽኖችን ሼር ማድረግ የለብንም። ለምሳሌ ሼር ማድረግ የሌለብን ምንድነው ፓስወርድ፣ ሎጊን ክሪዴንሻል ለቻት ጂፒቲ ለኤኒ ጀነሬቲቭ ኤአይ ሼር አይደረግም። ናሽናል አይዲ፣ ፓስፖርት፣ ባንክ ኢንፎርሜሽናችንን፣ የፕራይቬት ኢንፎርሜሽን፣ ሴንሲቲቭ ሜዲካል ሪካርድስ፣ ኮንፊደንሻል ቢዝነስ ዶክመንት የኤፒአይ ኪስን ሼር ማድረግ የለብንም ለቻት ጂፒቲ ማለት ነው። ስለዚህ ምንድነው ሼር ማድረግ ያለብን? ጀነራል ኩዌሽን እንደ ለርኒንጎችን ድራፍት ኢሜይል እንዲያደርግልን፣ ፐብሊክ አርቲክሎችን ቱ ሰመራይዝ እንዲያደርግ፣ የራሳቸውን አይዲያ እንዲጽፍ ራይት እንዲያደርግ፣ ኮድ እንዲሰራ። ኮድ ራሱ ስንሰራ ኤፒአይ ኪ የሚጠይቅበት ቦታ ላይ ኤፒአይን ኪዎቹን ማስገባት የለብንም። እንዲህ ሃይፖቴቲካል የሆኑ ሲናሪዎችን እንደዚህ አይነት ወይንም ደግሞ ሪል ኔሞችን ሪፕሌስ ማድረግ ይኖርብናል፣ አስፈላጊ ኔሞችን ከመጠቀም ሆኖ ሲገኝ ማለት ነው። ፐብሊክ ሶርስ ከሆነ ማንኛቸውንም ነገር መጠቀም እንችላለን። ሌላ ፕራይቬሲ ሴቲንግ ላይ ዚስ ኢዝ ቬሪ ኢምፖርታንት ጋይስ። ስሪ ሴቲንግ አለ ዛት ፕሮቴክት ዴታችንን ፕሮቴክት የሚያደርግብን ማለት ነው። አንደኛው ተርን ኦፍ ዴታ ትሬኒንግ ነው። ሴቲንግ ላይ ገብተን ዴታ ኮንትሮል ከዛ ኢምፕሩቭ ዘ ሞዴል ፎር ኤቭሪዋን የሚለውን ኦፍ ማድረግ አለብን። ስለዚህ ይሄንን ስናደርግ ዲፎልቱ ዴታውን እንዲጠቀም ለትሬኒንግ ለኦፕን ኤአይ እየፈቀደ ነው። ስለዚህ እሱን ኦፍ ማድረግ አለብን ማለት ነው። ሌላኛው ደግሞ ሚሞሪ ነው። የቻት ጂፒቲ ሚሞሪን ፐርሰናላይዝ ማድረግ አለብን። ቻት ጂፒቲ ሪሜምበርስ ቲንግስ አባውት ዩ አክሮስ ቻትስ እንደዛ እንዲያደርግ ያንን ኦን ማድረግ አለብን። ያለበለዚያ ግን ያጠፋዋል ማለት ነው። ፎር ቴምፖራሪ ማድረግ እንችላል። ፎር ሴንሲቲቭ ቶፒክስ
ድሮ እንትን ላይ እንሄድበታለን። ቴምፖራሪ ቻት ማድረግ ይኖርብናል ፎር ሴንሲቲቭ ቶፒክስ ማለት ነው። ስለ ፕላኖች እና ቻት ጂፒቲ ላይ ስላሉ ፕላኖች ማለት ነው። ከዜሮ ጀምሮ እስከ 200 ድረስ መንዝል ያለ ዜሮ ፕላን ዘ ሌተስት ሆኖ ዲፎልት ሞዴሉ ነው። ዴይሊ ሜሴጅ ዊዝ ሊሚትስ አለው። ኢሜጅ ጀነሬት ያደርጋል ግን ሊሚት ነው። ቮይስ አለ በስልክ ላይ ዌብ ብሮዚንግ ያደርጋል። 50+ ላንጉጆች ላይ ይሰራል። ለማንኛቸውም ሰው መጠቀም እንችላለን የሆነ ነገር ለመጻፍ ስንፈልግ እንደዚህ። ሌላኛው ሁለተኛው ፕላስ የሚባለው ፕላን $20 በወር ነው። ግን ኢትዮጵያ ውስጥ ለሚኖር ሰው አይ ቲንክ 95% ይሄ $0 ወይ ፍሪ ቨርዥኑ በቂ ይመስለኛል። ይሄኛውም $20 እዚህ ጋር ያሉትን ኦልሞስት በሙሉ ያካትታል ማለት ነው። ግን ፋስት ሪስፖንስ ይሰጣል። ፕራዮሪቲ በፒክ በሚሆንበት ጊዜ ላይክ ቢዚ በሚሆንበት ጊዜ ፕራዮሪቲ ይሰጣል። ኤርሊ ፊቸር አክሰስ አለው። ሞር ኢሜጅ ጀነሬሽን ያደርጋል። ያኛው ፍሪ ሲሆን ግን ሊሚትድ ኢሜጅ ጀነሬሽን ነው ያለው። ከስተም ጂፒቲ ስም አለው። ይሄኛው ፎር ዴይሊ ዩዘርስ ለፕሮፌሽናል እንዲ ኮንቴንት ክሬት ለሚያደርጉ ይሆናል ማለት ነው። $200 ዚስ ኤክስፔንሲቭ ነው። ምናልባት ይሄ ለሪሰርቸርስ ካልሆነ በስተቀር አይ ዶንት ቲንክ ዛት ማች ኤክስፔንሲቭ ነው ብዬ አስባለሁ። አሁን ቻት ጂፒቲ ኢነፍ አይደለም፣ ሁሉንም ነገር አካትትም። ለምሳሌ ክሎድ ኤአይ ከቻት ጂፒቲ የሚሻልበት ፖይንት ይኖራል። ጀሚና የሚሻልበት ነገሮች ሊኖሩ ይችላሉ። ዘ ሪቨርስም ትክክል ነው። ቻት ጂፒቲም ከነኝ የሚሻልበት ይኖራል ማለት ነው። ስለዚህ ቻት ጂፒቲ አንዳንዴ በቂ ሆኖ ሳናገኘው እነኝን ሌሎች አማራጮችን ማየት ይኖርብናል። ክሎድ ኤአይን ማየት ይኖርብናል። ለምሳሌ ኮምፕሌክስ ኢንስትራክሽን የምንጽፍ ከሆነ ክሎድ ኤአይ ቤተር ኦፕሽን። ጀሚናይ ኮፓይለትን ማየት እንችላለን። ፐርፕሌክሲቲን፣ ሜታ ኤአይ እነኝን ሁሉ እንደ አማራጮች መጠቀም እንችላለን። ቻት ጂፒቲ በቂ የሆኑ ካላገኘ ነው ማለት ነው። ከዚህ ሌሰን ውስጥ ምንድን ነው መውሰድ ያለባቸው? አንደኛው ቻት ጂፒቲ ትሬንድ ባይ ፕሪዲክቲንግ ዘ ኔክስት ቶክንን ፕሪዲክት በማድረግ ነው ለርን የሚያደርገው። ግን ሪዝንንም ማድረግ ጀምረዋል። ስፔሻሊ 25 እና 26 ላይ ያሉ ሞዴሎች ሪዝን ያደርጋሉ ማለት ነው። ፍሪ ትሪያል ኢዝ ኢነፍ ላይክ ሳይን አፕ አድርገን ከዛ chat.openai.com ላይ ፍሪ ትሪያል በቂ ነው። ስፔሻሊ የኢትዮጵያ ለሚኖር ሰው ጥሩ ፕሮምፕት ለመጻፍ አክሽን ፕላስ ቶፒክ ፕላስ ኮንቴክስት ፎርሙላ መጠቀም አለብን። ያኔ በትክክል ሞዴሉ ይረዳል ምን አይነት አውትፑት እንደሆነ ፕሪዲክት ለማድረግ ይቀለዋል ማለት ነው። ሃሉሲኔሽን እውነት ነው፣ ትክክለኛ ያለ ነገር ነው። በጣም ስጠቀም ብዙ ጊዜ ሃሉሲኔት ሲያደርግ አይቼዋለሁ እኔ። ግን ከድሮ እና አሁን አይነጻጽ። ለምሳሌ 23 እና 26 ላይ በጣም ልዩነት አለው። ምናልባት እየቀነሰ ከዚህም በላይ የሚሄድ ይመስለኛል። ሌላ ሼር ማድረግ የሌለብን ፓስወርድ፣ አይዲ ነምበርስ እና ፕራይቬት ኢንፎርሜሽን ፈጽሞ ተርን አይደረግም። ተርን ኦፍ ዴታ ትሬኒንግን ማድረግ አለብን። ኦልተርኔቲቮችን መጠቀም አለብን። ላይክ ከቻት ጂፒቲ ውጪ ክሎድ፣ ጀሚናይ የመሳሰሉትም ማለት ነው። ቀጣይ ስለ ፕሮምፕት ኢንጂነሪንግ እንመለከታለን። በጣም አመሰግናለሁ። ቴንክ ዩ